ሰላም ጤና ይስጥልኝ። እንደምን ሰነበታችሁ? ዛሬ በማይክል አስትሮሎጂ ቻናላችን ብዙዎች የሚፈሩት ነገር ግን የለውጥ ሁሉ መጀመሪያና መጨረሻ ወደ ሆነው ወደ ሩቁ ፕላኔት ጉዞ እናደርጋለን። ዛሬ የምናወራው ስለ ፕሉቶ ነው። መምህር፣ ፕሉቶ ሲነሳ ብዙ ጊዜ ሰዎች ይሸበራሉ። የሞት ፕላኔት፣ የጨለማው ንጉሥ እያሉ ይጠሩታል። በእርግጥ ፕሉቶ የሚያስፈራ ነው ወይስ እኛ ነን ያልገባን? በጣም ጥሩ ጥያቄ ነው። ሰዎች የማይረዱትን ነገር ይፈራሉ። ፕሉቶ በሮማውያን አፈ ታሪክ የከርሰ ምድር ጌታ ነው። ሐዴስ። አስቡ፣ መሬት ተቆፍሮ የሚወጣው ወርቅ፣ አልማዝና የከበሩ ማዕድናት የት ነው ያሉት? በጨለማው መሬት ውስጥ ነው። ፕሉቶም እንደዛ ነው። እሱ የሚያስፈራው እኛ በውስጣችን የደበቅነውን ማየት የማንፈልገውን ጥላ ሻዶ አውጥቶ ስለሚያሳየን ነው። ጁፒተር ያሰፋል፣ ሳተርን ይደነባል፣ ዩራኖስ ያናውጣል። ፕሉቶ ግን ያነጥራል፣ እንደ እሳት ነው። ያነጥረዋል ሲሉ እንደ ወርቅ አንጥረኛ ማለት ነው? በትክክል። ወርቅ በእሳት ውስጥ ሲያልፍ ቆሻሻው ይቃጠላል፣ ንጹሕ ወርቅ ግን ይቀራል። ፕሉቶ ወደ ሕይወታችን ሲመጣ የውሸት ማንነታችንን፣ ማይጠቅሙን ግንኙነቶችና የውሸት እምነቶች ያቃጥላል። ይህ ሂደት ያማል። ማንም ሰው መቃጠልን አይፈልግም። ነገር ግን ከሂደቱ በኋላ የምታገኘው ማንነት ማይሰበርና እውነተኛ ነው። ስለዚህ ፕሉቶ the great purifier ወይም ታላቁ አጥሪ ነው። ክፍል 1 የፕሉቶ ምንነት the essence of Pluto። መምህር፣ ፕሉቶ ከሌሎች ፕላኔቶች በምን ይለያል? በቻርታችን ላይ ምን ይወክላል? ፕሉቶ ከፀሐይ በጣም የራቀው ፕላኔት ነው። ይህ ማለት ተጽዕኖው ረቂቅ ግን ስር ነቃል ነው። በኮከብ ቆጠራ ፕሉቶ 3 ዋና ዋና ነገሮች ይወክላል። አንደኛው ሞትና ትንሣኤ death and rebirth ነው። ይህ አካላዊ ሞት ብቻ ሳይሆን የስነ ልቦና ሞት ነው። ድሮ የነበረው ማንነትህ መሞት አለበት፣ አዲሱ እንዲወለድ። አባ ቸኳሪ ወደ ቢራቢሮነት ሲቀየር የአባ ቸኳሪው አካል ሙሉ በሙሉ መፍረስ አለበት። ያ ነው የፕሉቶ ሥራ። ሁለተኛው ኃይልና ቁጥጥር ፓወር አንድ ኮንትሮል ነው። የሰው ልጅ ያለውን ስልጣን እንዴት ይጠቀማል? ሌሎችን ለመጨኮን ወይስ ራሱን ለመለወጥ? ፕሉቶ በቻርታችን ባይለበት ቦታ እኛ የመቆጣጠር አባዜ ያለን። ያንን ነገር ካልተቆጣጠርን ህልውናችን የሚያከትም ይመስለናል። ሦስተኛው ደግሞ ታቦ ነው። ማህበረሰቡ ይህ አይነካም አይወራበትም የሚላቸውን የተከለከሉ ነገሮች፣ ምስጢሮችና ወሲባዊ ኃይሎችን ይገዛል። ስለዚህ ፕሉቶ እውነትን ፈላጊ ነው ማለት እንችላለን። ትክክል። ፕሉቶ ከምንም በላይ የሚጠላው ነገር ቢኖር ውሸትና መሸፋፈን ነው። ኢትዮጵያውያን የቆመ ውሃ ይሸታል ይላሉ። ፕሉቶ ያንን የቆመ ውሃ በኃይል ነው የሚያፈስሰው። ክፍል ሀይት የፕሉቶ በአስርቱ የኮከብ ምልክቶች ጄኔሬሽናል ኢምፓክት። መምህር፣ እስኪ ወደ ምልክቶችን ሂድ። ፕሉቶ በጣም ቀርፋፋ እንደሆነ ያውቃለሁ። በአንድ ምልክት ውስጥ ለስንት ጊዜ ይቆያል? ፕሉቶ እንደ ምህዋሩ ሁኔታ ከ12 እስከ 32 ዓመታት በአንድ ምልክት ውስጥ ይቆያል። ለዚህ ነው ፕሉቶን የትውልድ ፕላኔት ጄኔሬሽናል ፕላኔት የምንለው። የአንድን ትውልድ ስነ ልቦናና የታሪክ አቅጣጫ ነው የሚወስነው። እስኪ ከቅርብ ትውልዶችን ጀምር። ለምሳሌ ፕሉቶ ኢን ሊዮ ከ1939 እስከ 1958 የነበሩት ምን አይነት ትውልድ ናቸው? ሊዮ የሚወክለው ፀሐይን፣ ራስን፣ ኢጎንና መሪነትን ነው። በዚህ ዘመን የተወለዱ ሰዎች እኔነት ላይ ያጠከሩ ናቸው። ትልልቅ የሮክ ስታሮች፣ አምባገነን መሪዎች እና ዓለምን በኃይል ለመቀየር የሞከሩት በዚህ በፕሉቶ በሊዮ ዘመን ነው። ቀጥሎ የመጣው ፕሉቶ ኢን ቨርጎ ከ1957 እስከ 1972 ትውልድስ። ቨርጎ የሥራ የጤናና የአገልግሎት ምልክት ነው። ይህ ትውልድ ዓለምን ማስተካከል የሚፈልግ ነው። ስለ ጤና አጠባበቅ፣ ስለ አካባቢ ጥበቃና ስለ ሠራተኛ መብት አብዮት ያመጡ ናቸው። ኮምፒውተር ቴክኖሎጂና ማይክሮቺፕ መፈጠር የጀመረው ነገሮችን ወደ ጥቃቅን ዝርዝር በሚያየው በቨርጎ ዘመን ነው። በጣም ይገርማል። ቀጥሎ ያለው ፕሉቶ ኢን ሊብራ ከ1971 እስከ 1984 ነው። ሊብራ ስለ ግንኙነት አይደል? አዎ፣ ሊብራ የትዳር የሕግና የፍትሕ ምልክት ነው። ፕሉቶ እዚህ ሲገባ ምን አደረገ? የትዳርን ተቋም አፈራረሰው። ፍቺ ዲቮርስ በብዛት የተለመደ ሆነው የሴቶች መብትና እኩልነት ጥያቄዎች በኃይል የመጡት በዚህ ዘመን ነው። ይህ ትውልድ ግንኙነት ማለት ምን ማለት ነው ብሎ እየጠየቀ ትውልድ ነው። ቀጥሎ ያለው ለእኔ በጣም የሚገርመኝ ነው። ፕሉቶ ኢን ስኮርፒዮ ከ1983 እስከ 1995። ፕሉቶ የስኮርፒዮ ገዢ አይደል? ልክ ነህ። ፕሉቶ የገዛ ቤቱ ሲገባ ኃይሉ እጥፍ ይሆናል። ስኮርፒዮ ሞትን፣ ወሲብን፣ የሌሎችን ገንዘብና ሚስጥሮችን ይወክላል። በዚህ ዘመን ኤድስ መጣና ወሲብን ነፃነትን ቀየረው። በሌላ በኩል ደግሞ ኢንተርኔት ተፈጠረ። ኢንተርኔት ማለት ዓለምን በሙሉ ያገናኘ ነገር ግን ብዙ ሚስጥሮችና ወንጀሎች የሚሰሩበት የስኮርፒዮ መግለጫ ነው። ይህ ትውልድ ሚሌኒያልስ በጣም ስሜተኛ፣ ነገሮችን በጥርጣሬ የሚያይ እና ለውጥ ፈላጊ ነው። መምህር፣ እዚህ ጋር ላቋርጠዋለሁና ስለዚህ ጉዳይ በሰፊው ለማንበብ ለሚፈልጉ ተመልካቾች ምን ይመክራሉ? በጣም ጥሩ ማስታወሻ ነው። ይህን ርዕስ በጥልቀት ለመረዳት ኮዝሚክ አስትሮሎጂ ማዛሮት የተሰኘውን መጽሐፌን ማንበብ ትችላላችሁ። ይህ መጽሐፍ በጃፋር ቦክሾፕ ጃፋር መጽሐፍ መደበር ይገኛል። ስለ ፕላኔቶች ጥልቀትና ስለ ትውልድ ግብብሎች በሰፊው ተተንትነውበታል። እናመሰግናለን መምህር። አሁን ወደ ፕሉቶ ኢን ሳጂታሪያስ ስንለፍ። ሳጂታሪያስ የእውነት የፍልስፍናና የዓለም አቀፍ ጉዞ ምልክት ነው።
ፕሉቶ እዚህ ሲገባ ሃይማኖታዊ ጽንፍናና ሽብረተኝነት ዓለምን አናወጡት። 9/11 የተፈጠረው በዚህ ዘመን ነው። በሌላ በኩል ደግሞ መረጃ ኢንፎርሜሽን ድንበር ተሻገረ፣ ዓለም መንደር ሆነች። ቀጥሎ ያለፍንበት ፕሉቶ ኢን ካፕሪኮርን ከ2008 እስከ 2024 ዘመን ነው። ይህ ዘመን በጣም ከባድ ነበር። ካፕሪኮርን መዋቅርን፣ መንግስትንና ባንክን ይወክላል። ፕሉቶ ሲገባ ምን ሆነ? 2008 ላይ የዓለም ኢኮኖሚ ፈረሰ። ትልልቅ መንግስታት ተንገዳገዱ። ፕሉቶ የደረውን የበሰሰውን ስርዓት እያፈራረሰው ነው። አምባገነን መንግስታት ሲወድቁ አይተናል። አሁን ደግሞ ወደ አዲሱ ዘመን ገብተናል። ፕሉቶ ኢን አኳሪያስ ከ2004 እስከ 2043 ምን ይጠብቀናል? አኳሪያስ የቴክኖሎጂ የቡድንና የሰብአዊነት ምልክት ነው። በሚቀጥሉት 20 ዓመታት ሰው መሆን ምን ማለት ነው የሚለው ጥያቄ ይመለሳል። አርቲፊሻል ኢንቴሊጀንስ ኤአይ የሰው ልጅ ህይወት ሙሉ በሙሉ ይቆጣጠራል። ስልጣን ፓወር ከመሪዎች ወደ ህዝብ ወይም ወደ ቴክኖሎጂ ይሸጋገራል። ይህ ዘመን የሳይንስና የነጻነት አብዮት ዘመን ይሆናል። ክፍል 3 ፕሉቶ በአሰስቱ ቤቶች ፐርሰናል ትራንስፎርሜሽን። መምህር ይህ የትውልድ ታሪክ ነው። እኔ ግን በግሌ በራሴ ቻርት ውስጥ ፕሉቶ ያለበት ቦታ ምን ማለት እንደሆነ ማወቅ ፈልጋለሁ። ወደ ግለሰብ ደረጃ ስንወርድ ፕሉቶ በቻርታችን የሚቀመጥበት ቤት ሃውስ የእኛ የጦር ሜዳ ነው። እዚያ ቦታ ላይ መሞትና መነሳት አለብን። እስኪ ከአንደኛው ቤት እንጀምር። ፕሉቶ አንደኛው ቤት ላይ ያለው ሰው በጣም ጠንካራ መግነጢሳዊ ኃይል አለው። ነገር ግን ራሱን የመግለጽ ፍርሃት ሊኖርበት ይችላል። በህይወቱ ብዙ ጊዜ ማንነቱን ሙሉ በሙሉ ይቀይራል። ስሙን፣ አለባበሱን ወይም ባህሪውን አሮጌ ቆዳ እንደሚያወልቅ እባብ ይቀይራል። ሁለተኛውስ የገንዘብ ቤት ላይ ቢሆንስ? እዚህ ላይ ከሆነ ሰውየው ለገንዘብና ለንብረት ከፍተኛ ፍላጎት ወይም ፍርሃት አለው። ምናልባት በልጅነቱ ድህነትን አይቶ ሊሆን ይችላል። ስለዚህ ገንዘብን እንደ መቆጣጠሪያ መሳሪያ ይጠቀምበታል። ትምህርቱ ምንድነው? የኔ ዋጋ በኪስ ያለው ገንዘብ አይደለም ብሎ መማር። አራተኛው ቤት ላይስ? የቤተሰብ ቤት ላይ። ይህ ከባድ ነው። በልጅነት በቤተሰብ ውስጥ ሚስጥር፣ የስልጣን ትግል ወይም የስነ ልቦና ጫና እንደነበር ያሳያል። ይህ ሰው የራሱን ቤት ሲመስረት ቤቱን እንደ ምሽግ ፎርትረስ ነው የሚያየው። የልጅነት ቁስሉን ለመፈወስ ከስር መሰረቱ ይለወጣል። ሰባተኛው ቤት የትዳር ቤት ላይ ፕሉቶ ያለው ሰውስ? ይህ ሰው ግንኙነትን ሪሌሽንሽፕስ በጣም አጥብቆ ይፈልጋል፣ ግን ይፈራል። ብዙ ጊዜ በጣም ኃይለኛ፣ ተቆጣጣሪ ወይም ቀናተኛ የሆኑ አጋጆች ያጋጥሙታል። ትዳር ለሱ በመለወጫ መድረክ ነው። በባል ወይም በሚስት በኩል ራሱን ያያል። ስልጣን ትግል ፓወር ስትራግል በትዳር ውስጥ ይኖራል። አስረኛው ቤት ስራ ቤት ላይ ቢሆንስ? ይህ ሰው ለዓላማው ይሞታል። ስልጣን ይፈልጋል። ዓለምን መምራት ይፈልጋል። አባቱን ወይም አለቃውን እንደ ተቀናቃኝ ሊያይ ይችላል። በመጨረሻም በስራው መስክ ትልቅ ለውጥ ሪፎርም የሚያመጣ መሪ ይሆናል። ክፍል 4 ፕሉቶ ትራንዚቶችና ማጠቃለያ። መምህር ፕሉቶ አሁን በሰማይ ላይ ሆኖ የእኛን ፕላኔቶች ሲነካ ትራንዚት ምን ይፈጠራል? ያኔ ነው ፈተናው የሚመጣው። ፕሉቶ አንድን ፕላኔት ሲነካ ይህ ነገር ለህይወትህ በእውነት ያስፈልግሃል ብሎ ይጠይቃል። መልሱ አይ ከሆነ ያንን ነገር በግድ ይወስድብሃል። ስራ ሊሆን ይችላል፣ ፍቅረኛ ሊሆን ይችላል፣ ወይም እምነት። እኛ ለመልቀቅ እንታገላለን፣ ፕሉቶ ደግሞ ይጎተታል። ህመሙ የሚመጣው ከመታገላችን ነው። ታዲያ መፍትሄው ምንድን ነው? እጅ መስጠት? እጅ መስጠት ሳይሆን መቀበል፣ ሰረንደር ነው። ወንዝ ሲመጣ ግድብ ከሰራህ ይሰብራል። አብረህ ከፈሰስክ ግን ወደ አዲስ ቦታ ይወስድሃል። ፕሉቶ የሚፈልገው ነፍሳችን እንድታድግ ነው። በጣም ጥልቅ ትምህርት ነው። መምህር ዛሬ ስለ ፕሉቶ ያለኝን ፍርሃት ወደ ክብር ቀይሬዋለሁ። ደስ ይላል። ተመልካቾቻችንም ይህንን እንደሚረዱ ተስፋ አደርጋለሁ። አስታውሱ፣ ፕሉቶ ማለት የፎኒክስ ወፍ ታሪክ ነው። ከአመድ ውስጥ አዲስ ሆኖ የመፈጠር ጠበቅ። በቻርታቸው ውስጥ ፕሉቶ የት እንደነበርና ምን አይነት ለውጥ እንደሚያመጣባቸው በዝርዝር ለማወቅ ቅድም የጠቀስኩትን ኮዝሚክ አስትሮሎጂ ማዛሮት መጽሐፍ በጃፋር ቦክሾፕ ማግኘት ትችላላችሁ። እንዲሁም ይህንን የማይክል አስትሮሎጂ ቻናል ሰብስክራይብ በማድረግ የከዋክብትን ጥበቅ ተከታተሉ። በህይወታችሁ የገጠማችሁ ፈተና ሁሉ እናንተን ለማጥፋት ሳይሆን ውስጣችሁ ያለውን ወርቅ ለማነጠር የመጣ መሆኑን እወቁ። ሰላም፣ ጤናና ጥልቅ ማስተዋል ለሁላችሁም ይሁን። አመሰግናለሁ።